ሰላም 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 ለእናንተ ይሁን ውድ ቤተሰቦቼ፣ እንዴት ናችሁልኝ? እኔ ጋር እግዚአብሔር የተመሰገነ ሰላም ነኝ። ዛሬ የምሰራው ጌማትና ፈጣይር ነው የምሰራ ዛሬ ማለት ነው። ተመልከቱ እንግዲህ አብረን ከታተል ማለት ነው። ዛሬ የምሰራ እኔ ቤት ያፈራውን ነው የምሰራ፣ በቃ በራሴ ጥሬ ጋ ማለት ነው። ብዙም ጥሬ ጋ እኔ ልክ ምናምን አላውቅም፣ በራሴ የምሰራውን ነው። እና እዚህ ላይ ያው ዱቄት ዋይት ዱቄት ይባላል፣ ነጩ ዱቄት ማለት ነው። እዚህ ላይ ንሻለኝ፣ እዚህ ላይ ምልህ አለኝ። እዚህ ላይ ደግሞ ይህ ምንድን ነው? ቢኩን ቦደር ይሄ ደግሞ ካሜራ ይኸኛው አለኝ፣ ካሜራ አለኝ። ይሄ ደግሞ ክሬማ ነው ምናምን ይባላል። የምጠቀምበትን እናሳያችኋለሁ። እኔ ላይ ጌማት ነው የምፈልገው። ያው እዚህ ላይ ንሻ አለኝ፣ ያው እዚህ ላይ ንሻ አለኝ። እዚህ ላይ ፊሊፕ ኔዶ አለኝ። ከዚህ ላይ ዘይት አለኝ። ያው ዶቄት ሁለት ዶቄት የምፈልገው ለምን ጌማትና ፈጣይር ማለት ነው። ሁለት ዶቄት ነው ዛሬ የምፈልግ። ከዚህ ላይ ደግሞ ልበን አለኝ ማለት ነው። ከዚህ ላይ ደግሞ ዛሬ ለእንትሌ ፊሊፕ ያስፈልገኛል ማለት ነው። ፊሊፕ ለጌማቴ ማለት ነው። እስኪ ልየው ለጌማቴ ፊሊፕ እንትሉ ያስፈልገኛል። ከዚህ ስኳር ያስፈልገኛል። ውሃ አለ፣ ያው ዘይት እንዳያችሁት ነው ያስፈልገኛል። አሁን ተከታተሉ ማለት ነው። በአንድ እግር ነው የምሰራው ማለት ነው። በአንድ እግር ነው የምሰራው ነገራችን ላይ በአንድ እግር ነው የምሰራ ማለት ነው። ሮመዳን ይኸው ያስፈልገናል። እቃችን አቅርበናል። ይሄ ለጌማት ይሄ ለፈጣይር ማለት ነው። ሁለቱንም በአንድ ላይ ነው የምሰራ። ያኔ ይለያያል አድርገው ይለያያል እንጂ አንድ ነው ማለት ነው። እዚህ ላይ ካሜራችን እናደርጋለን ማለት ነው። ተከታተሉ ውዶች፣ ካሜራ እናደርጋለን። ይህ ካሜራ ዝም ብዬ በግምት ነው ማድረግ፣ ልክ ምናምን አላውቅም። ለጌማቴ ለፈጣይሬ ብዙም አላበዛውም። ሲበዛ ደግሞ ጥሩ አይደለም። ሲበዛ በጣም ትንሽ እንትን ይላል። ከዚህ ላይ ፊሊፕ ኔዶ አለኝ። ፊሊፕ ኔዶ ካለ አድርጉበት፣ ከሌለ ደግሞ ችግር የለውም። ፊሊፕ ኔዶ ማለት ነው። ልበልክ ስላለኝ አብዛኛውን ትንሽ ነው ማረግበት፣ ትንሽ ነው ማረግበት ማለት ነው። እኔ አንድ ማንኪያ ከዚህም ፈጣይሩም አንድ ማንኪያ ነው ማረግበት። እኔ ብዙም አላበዛም። ለምን ልበን አረጋለሁ እኔ ማለት ነው። ልበን አረጋለሁ። ልበን ስለማረግበት አላደርግም ማለት ነው። ከዚያ ላይ ጨው በግምት ነው ማለት እኔ ጨው በግምት ከጌማቱ ከፈጣይሩ በግምት ነው ማለት እኔ ያለካል ብያችኋለሁ ወይ። እዚህ ላይ ደግሞ ቢኩን ቦደር መሰለ የሚባል ቢኩን ቦደርም እንደዚሁ በግምት ሳይበዛ ጌማቴም ለፈጣይሬም ማለት ነው። ሁለት ደባ ነው ያለ ብያችኋለሁ ወይ። ተከታተሉ። አሁን ቢኩን ቦደሬን አድርጌያለሁ ወይ። እዚህ ላይ ምን ይቀረኛል? ለጌማቴ ነው ማለት ለጌማቴ ብቻ ነው ፈልገው ይላል። ይሄ ለጌማት ሰራው ለጌማቱ ለምን ትንሽ ሲበዛ ደግሞ ጥሩ አይደለም። ለጌማት ያደረኩ ይሄንን ለክሬም ምናምን ለመሐለብያ ምናምን ይጠቀሙታል። ይሄ መሐለብያ ማለት ነው። መሐለብያ ደግሞ ሰራ አንድ ቀን አሳያችኋለሁ። እዚህ ላይ ደግሞ ንሽ አለኝ፣ የበቆሎ ዱቄት ማለት ነው። ይሄ ለፈጣይሬ ነው የምጠቀመው፣ ለፈጣይሬ ሳይሆን ለጌማቴ ነው የምጠቀመው። ይቅርታ ከአነጋገሬ ላይ። እዚህ ላይ ይኸው ንሻ ችግር የለውም። ለምን ደረቅ ያደርገዋል። ንሻው ደረቅ ያደርገዋል። ጌማቱ እንትን ዘይት ውሃ ምናምን እንትን እንዳይል ማለት ነው። ደረቅ ያደርገዋል። ንሻው አሪፍ ነው። ከነገራችን ላይ ንሻ ብዙ ጥቅም አለው። ንሻ ብዙ ጥቅም አለው ማለት ነው። አድርጌያለሁ ማለት ነው። ይቅርታ ብለናል። እዚህ ሌላ ምን ይቀረኛል? እዚህ ላይ ዘይት ለጌማቷ ትንሽ አደርጋለሁ ማለት ነው። ለጌማቷ አሁን ትንሽ ይኸው ትንሽ አደርጋለሁ። ከዚያ ደግሞ ልበኔን አደርጋለሁ ማለት ነው። ልበን ከሁለቱም ማረግበት ልበን ትንሽ ለምን ፊሊፕ ኔዶ አላደረኩኝም ማለታችሁኛል። አንዳንድ ማንኪያ በራሱ አልሞላም። ከጌማቱ ትንሽ አደርጋለሁ ልበን። ከፈጣይሬ ግን በዛ ያለ ነው ማረግበት። ለምን ፈጣይሬ በዛ ያለ ነው ልበን ማረግ በጣም ወደዋለሁ። በጣም ልበን አሪፍ ነው።
ከዛ ይሄው ደግሞ ይሄን ለምጠቀመው ለእንትኔ ነው የምጠቀመው ለጌማቴ ማለት ነው። ይሄን ለጌማቴ ትንሽ አደርጋለሁ። ለምን ጌማቴ ያደርጋለሁ ማለት ነው። በባለፈው ለዚህ ጌማት አላደረኩም ነበረ፣ ግን አሪፍ ነበረ። በእንትን የሰራሁት በፍሪጅ ሌሎች አልሰራሁት፣ ግን ይህም ችግር የለውም። ያኔ ደረቅ ያደርገዋል፣ ምንም አይጎዳውም ለጌማቴ ማለት ነው። ለፍጣይር የምታረጉት ችግር የለውም። እኔ ለፍጣይር ማድረግ ይቻላል፣ ችግር የለውም። አሁን ስኳር ይቀረናል ማለት ነው። ስኳር ያው ስኳር እንደመጠናችሁ ጌማቱ ላይ አታብዙበት። ለምን ያጠቁርባችኋል ማለት ነው ጌማቱ ላይ። እዚህም እንደዚሁ ከሁለቱም ቦታ ላይ ነው ያደረኩኝ። አሁን እመተዋለሁ፣ ሁለቱንም እመታለሁ ማለት ነው። ይህንም ጌማቱንም እንትሉኝን ማለት ነው። እንዳያችሁ ነው። ይሄ የጌማቴ ነው፣ ይሄ ለፍጣይሬ ነው ብያችኋለሁ። አሁን ምንም ነገር ብቻ ነው ያደረኩት። የተሳሳቱት ነገር አለ እንግዲህ ማስተካከለው ነገር ካለኝ ትነግሩኛላችሁ። ማስተካከለው ነገር ካለኝ ትነግሩኛላችሁ ማለት ነው። ያው እስከ መጨረሻው እስከ ምሳሌ ራሳዎች ነው። አሁን እንዲህ አድርጌ መተዋለሁ ማለት ነው። ከነገራችን ላይ ጌማቱ ላይ እንቁላል ማድረግ ይቻላል። እንቁላል ያቺ ቢጫዋን ማድረግ ይቻላል። ቢጫዋን ማድረግ ይቻላል ማለት ነው። አሁን እንደዚህ አድርጌ የመታወት እኔ ብዙም ሰዓት ስለሌለኝ አላቆየውም። አንዳንዴ ግን ያው ግጥም አድርጋችሁ ትንሽ የተወሰነ ሰዓት ሊቆይ አሪፍ ነው። እኔ ሁሉም ቀዝቃዛ ነው። ነገራችን ላይ ሁሉም ቀዝቃዛ ነው። እኔ ፍሪጅ ነው። አሁን ይሄ የተጣየለ ነው። አሁን እንደዚህ መታለ ማለት ነው። ነው እዚያ ተላቀማለሁ ማለት ነው። አዘጋጅቻለሁ። አሁን ዱቄቴን አደርጋለሁ። ለመጀመሪያ ላይ የምሰራው ፍጣሪ ሆኖ ማድረገው ፍጣሪ ሆኖ አንተላጅ ነው አለ። ይሄ ኳይት ዱቄት ነው። ምንም ችግር የለውም። ጌማት ሰሩ ፍጣሪ ሆኖ ማለት ይሄ አሪፍ ነው። ለዚህ ወረካለሁ። ከነገራችን ላይ ጓንት ምናምን አለብስም እጄን ታጥቤያለሁ በንጹህ። አሁን ጨውን ጨርሻለሁ። ውድ ቤተሰቦች ይሄው የጌማትን አጅነነዋን ቅድም እንዳሳየኋችሁ ይሄው አጅነነዋን ኮፈፍ ሲል ደግሞ እናሳያችኋለን። ከዚያ ላይ ደግሞ ያው ሰዓት እንዳይፈጅብኝ ብዬ ነው። እዚህ ላይ ደግሞ የፍጣይሩን አጅኘዋለሁኝ። የፍጣይሩ ደግሞ ተቦክቷል ማለት ነው። ያው ያደራረኩትን ነገር አይታችሁታል፣ በደንብ አይታችሁታል። ምን እንዳደረኩ ተከታተሉ ማለት ነው። ከዚያ ኮፈፍ ይላል ማለት ነው። እንገናኛለን ማለት ነው። ሲኮፈፍ ሲል ደግሞ እናሳያችኋለን ማለት ነው። ያው ሰርተነዋል። ይሄን ይመስላል ሙያችን። እንደዚህ ነው እንግዲህ ቤታችን ደግሞ ብዙም እንትን የለችንም፣ ቦሳ የለንም፣ ምንም ነገር ዕቃ የለንም። ባሳያችሁ ማድቤት
ጥርት ያለች ንድፍ ንድፍ ያለች ቤታችን እንደዚህ ናት። ምንም የለም፣ ቃዛ ሀማ የለም፣ ምን የለም። ይኸው ሰርተናል ማለት ነው። እና እንገናኛለን የኔ ወዶችዬ። ያው እጄን ጓንት አለብስም፣ ከነገራችን ላይ ስሰራ ጓንት አለብስም። እንደዚያ ስለሆነ ችግር የለውም። ምንም ነገር ስለማለካ እታጠበዋለሁ ማለት ነው። እና እንገናኛለን፣ ተከታተሉ። ይኸውላችሁ ማለት ነው። ፍጣይ ይኸው ታይ ፒዛ ገና አፈርን አላስገባሁትኝም። እዚህ ላይ ሳምቡሳ አለ። ጅብ ሳምቡሳ ለ50 ሳምቡሳ ሲያል ይሄን ይመስላል ማለት ነው። ያችሁት ዋው ዋው ነው። እንደዚህ ነው። ከበሰለ በኋላ ደግሞ ፍርን ላስገባ ነው። እንገናኛለን። ዋው ይኸው ሳምቡሳ ለሀም ሳምቡሳችሁን ናችሁት። ዋው እንደዚህ ይመስላል። ሰላም ለእናንተ ይሁን። ይኸው ይህ ገማት ይኸውላችሁ። አሁን ያጀንኩት አጀና አያችሁት። በቃ እንዳያችሁ ጥሪጋውን ማለት ነው። አሁን ይመስላል ኮሽ 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 ነው። ኮሽ ኮሽ እይት ውስጡ እንትን ነው፣ ወፊት ነው። ምንም ነገር ዘይት ምናምን አልጎርስም። ምንም ነገር የለውም። ጣዕም ነው ራሱ ማለት ነው። እንደዚህ ያ ከዚህ ትንሽ ወርባ አለ። ወደ መኮረኒ አለ እና እንደዚህ ነው። ዋው ዋው ሳምቡሳ ሳምቡሳ ለሀ ያው ሳምቡሳ ለሀ ይህ ሳምቡሳ ለሀም ነው። ሳምቡሳ ለጀል ደግሞ ለድውን አለ ማለት ነው። ይህ ሳምቡሳ ለሀ ዋው ነው። ይሄ ይመስላል ሳምቡሳ ለሀ ነው። ይህ ሳምቡሳ ጅቡን የሳምቡሳ ጅቡን ነው። ሳምቡሳ ለሀ ነው እንዳያችሁት ነው። ሳምቡሳ ጅቡን ይኸውላችሁ ፍጡራችን ይሄን ይመስላል። አንስቼለታለሁ፣ እቃ አንስቼለታለሁ። የሚጠጣውን ብርጭቆውን ምናምን አንስቼዋለሁ። ይኸው ይሄን ይመስላል ማለት ነው። ሾርባ እዚህ ላይ አለ፣ መኮረኒ አለ፣ ስንያ አለ እዚህ ላይ ስንያ፣ እዚህ ላይ ብርጭቆ አንስቻለሁ። አሁን ይሄን ሁላ እንግዲህ ቤቱ በጣም ወደዚያ ነው፣ ደዋንያ ውጭ ላይ ቦታ ነው። ይሄን ሁላ እቃ ነው ብቻ የምወስደው። እንግዲህ ያላችሁ እንግዲህ እናጋልባለን። ይሄን ይመስላል ማለት ነው ፈጥሯችን ዛሬ ማለት ነው። ዋው አየችሁ፣ ተበልቷል። ሳምቡሳ ምናምን አለ። ይሄን ይመስላል ውዶችዬ፣ እንዳያችሁት ነው እንግዲህ። ሸቃሪት ይሄን እቃ ታሳ ወስጄለታለሁ፣ እቃውን ቀንሼለታለሁ። ያው እነሱ ሴቶች እየበሉ እኔ ቀነስኩለት ማለት ነው። ይሄን ይመስላል እላችኋለሁ።